እንዴት አላችሁ ተወዳጆች? ምሽቱን የተሰሙ ሰበር መረጃዎችን ይዤላችሁ ቀርቤያለሁ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። መካከለኛው ምስራቅ ለሰላም የተሰጠው የሁለት ሳምንት የተኩስ አቁም ስምምነት ሊያበቃ ጥቂት ሰዓታት ሲቀሩት ቀጠናው ወደ ከፋ ጦርነት እያመራ ነው። ዶናልድ ትራምፕ ተደራዳሪዎቻቸውንም ወደ ኢስላማባድ ለመላክ እንደወሰኑም ተሰምቷል። ምሽት በወጣው መረጃ መሰረት የአሜሪካ የባህር ኃይል በኢራን መርከብ ላይም እርምጃ መውሰዱ ተሰምቷል። ወደ ዝርዝር ጉዳዮቹ እንለፍ። ዩኤስኤስ ሱፕሪም የተባለው የአሜሪካ የጦር መርከብ ቱስካስ በተባለችው የኢራን የንግድ መርከብ ላይ በአረብ ባህር ላይ ጥቃት መሰንዘሩን አስታውቋል። መርከቧ በአሜሪካ የተጣለባትን የባህር ላይ እገዳ ጥሳ ለማለፍ በመሞከሯና ትዕዛዝ ባለማክበሯ የአሜሪካ የባህር ኃይል በመርከቧ የሞተር ክፍል ላይ ተኩስ በመክፈት መርከቧን ከጥቅም ውጭ ማድረጉ ነው የተሰማው። እንደ ሲኤንኤን ዘገባ በአሁኑ ወቅት የአሜሪካ የባህር ኃይል ኮማንዶዎች መርከቧን ተቆጣጥሮ በውስጡ ያለውን ጭነት እየፈተሹ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እንዳሉትም መርከቧን ተቆጣጥረናታል፣ አሁን በእጃችን ነች፣ ያለኛ ፍቃድ ወፍ እንኳን በዛ በኩል ማለፍ አይችልም ሲሉ ተደምጠዋል። የተኩስ አቁሙ ስምምነት ሊያበቃ ሰዓታት ብቻ ሲቀሩት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለቴህራን ከበድ ያለ ማስጠንቀቂያ ሰጥተዋል። የሰጡት ጠንከር ያለ መግለጫም ፕሬዝዳንቱ ኢራን ድርድሩን ካልተቀበለች አሜሪካ ወደማያዳግም እርምጃ እንደምትገባ ነው ያስጠነቀቁት። ፕሬዝዳንቱ እንዳሉት ኢራን የቀረበላትን ስምምነት እስካልተቀበለች ድረስ በሀገሪቱ የሚገኙ ሁሉንም የኃይል ማመንጮችና ድልድዮች ዱቄት አደርጋቸዋለሁ፣ ስልጣኔያቸውንም እንዳይነሳ አድርጌ አንኮታኩተዋለሁ በማለት ዝተዋል። ትራምፕ እንዳሉት ባለፉት 47 ዓመታት ሌሎች ፕሬዝዳንቶች ያላደረጉትን በማድረግ የኢራንን የሞት ማሽን እናቆማለን ሲሉ በድፍረት ተናግረዋል። በፓኪስታን አስተናጋጅነት ዛሬ ሊካሄድ የታቀደው የሰላም ድርድርም አጣብቂኝ ውስጥ ገብቷል። በምክትል ፕሬዝዳንት ዲጄ ቫን የሚመራውና ያሬድ ኩሽነርን ያካተተው የአሜሪካ ልዑክ ዛሬ ምሽት ኢስላማባድ ይገባል ተብሎ ይጠበቃል። ነገር ግን የኢራን መንግስት ሚዲያ እንደዘገበው ኢራን በአሜሪካ ድፍረት የተሞላበት የጥፋት ዛቻና በቀጠሉ የባህር ላይ እገዳ ምክንያት በዛሬው ድርድር ላይ መሳተፍ እቅድ የላትም። ሆርሙዝ ወሽመጥ ላይ ያለውን ውጥረት በዓለም ገበያ ላይ የሚያደርሰው ተጽዕኖ እጅጉን እየተባባሰ ቀጥሏል። ዛሬ ብቻ የዓለም የነዳጅ ዋጋ ከ6% በላይ ጭማሪ አሳይቶ ወደ $96.5 ከፍ ብሏል። ወሽመጡ ሙሉ ለሙሉ መዘጋቱን ከቀጠለ የነዳጅ ዋጋ በአንድ በርሜል እስከ $160 ሊደርስ ይችላል የሚል ስጋት በኢኮኖሚ ባለሙያዎች ዘንድ ፈጥሯል። የኢራን አብዮታዊ ዘብ አዛዦች አሜሪካ ለወሰደችው የመርከብ ላይ ጥቃት ተመጣጣኝ እርምጃ እንደሚወስዱም አስታውቀዋል። ኢራን የተኩስ አቁም ጊዜውን ተጠቅማ የሚሳኤልና የድሮን ክምችቷን ዳግም ማደራጀቷንና ለማንኛውም ጥቃት ዝግጁ መሆኗን ከፍተኛ ሹማምንቶቿ እያስታወቁ ይገኛሉ። ውድ ተከታዮቻችን የመካከለኛው ምስራቅ ሁኔታ አሁን ካለበት ደረጃ አልፎ ወደ ሙሉ ጦርነት ለማምራት ሰዓታት ብቻ ይቀሩት ይመስላል። የተኩስ አቁሙ ስምምነት ረቡዕ ኤፕሪል 22 የሚያበቃ በመሆኑ በእነዚህ ጥቂት ጊዜያት ውስጥ የሚደረጉ ዲፕሎማሲያዊ ጥረቶች ውጤት ካላመጡ ዓለም ወደ ለየለት ቀውስ የምትገባም ይመስላል። እናንተስ ምን ትላላችሁ? ጦርነቱ ይጀምር ይሆን ወይስ በድርድር ይፈታል? አስተያየቶቻችሁን ኮሜንት ላይ አስፍሩ። መረጃውን ለሌሎች እንዲደርስ ቪዲዮውን ሼር እና ላይክ ማድረጋችሁን አይርሱም። ሰላም ለዓለማችን።